ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች በሙሉ እንዴት ናችሁልኝ? እኔ ጋር እግዚአብሔር ይመስገን በጣም ሰላም ነኝ። ውዶችዬ እንዴት ናችሁልኝ? ያው በጣም ጠፍቻለሁኝ። የሚገርማችሁ ነገር ውዶችዬ የፋሲካን ባሊዮ ቀርጬ ነበረ። ያው አጋጣሚ ስለጠፋብኝ ያው ሳልፖስትላችሁ ቀረሁኝ። እንኳን አደረሳችሁ አላልኩኝም። የስቅለትም የፋሲካም ማለት ነው። በቃ አልተመቻቹልኝም ነገሮች። በተለይ የሚገርማችሁ ነገር ዩቲዩብ ስራ ከቀየርኩ በኋላ 4 አመት የሆነ ስራ ነበርና ከዛ ከቀየርኩ በኋላ እዚህ ያው ሊመቻችልኝ አልቻለም። ያው ሴትየቱ ስራ ስለማትሄድ ማለት ነው። ብቻ እግዚአብሔር ይመስገን ስለ ሁሉም ነገር። ያው እንግዲህ ዩቲዩብን ያው አንዳንድ ነገሮች ያው መልቀቅ አልቻልኩም ማለት ነውና ዛሬ እንግዲህ የመዳምዬ አዞማ ሰርታለች። በነገራችን ላይ እኔ ሰላጣ ወይም ሌሊት ምን አይነት ምግብ ብንበላ በተለይ ለኛ ለመዳም ቀሞች እውነት ለመናገር እኔ ያገኘሁበት ጥቅም ነው። ሰላጣውን ሳይ ነው ትዝ ያልኩኝ ይሄን ቪዲዮ እስቲ ለስራ ትንሽ ለአንዳንድ ሀሳቦች ላካፍላቸው ለእህቶቼ ብዬ ነው። በነገራችን ላይ እህቶቼ ያው አብዛኞቻችን ወፈር ያልነን ደግሞ አብዛኞቻችን ደግሞ በጣም ቀጭን ነን። ያው ፍረስ ሲመጣ ቦርጭም አለ ታውቃላችሁ። ስንቀጥነው ሁሉ ነገራችን ነው ያው እንትን የሚል ማለት ነው። እና እኔ በጣም እንትን ያልኩት ማለት ነው ምንድነው በተለይ ሌሊት ማታ ማለት ነው የምንመገባቸው ምግቦች እንደነዚህ አይነት ሰላጣዎች ቢሆኑ ደስ ይላል። በቃ ፍራፍሬዎች ወይም ሰላጣዎች እና እኔ ሰትዬ እንደዚህ ነው የምትሰራ ወይ እንደዚህ አይነት ምግብ ነው የምትበላ ሌሊት ማለት ነው። እና እኔ እስቲ ሰትዬ እኔ በነገራችን ላይ እውነት ለምን ቅጠላ ነገር አልወድም። እውነት ምንድነው ነው ብላችሁና የሰላጣ ብዙ አይነት ሰላጣ በነገራችን ላይ እኔ ስትዬ የሰላጣ ባለሙያት ነው። እንደውም ብያታለሁ ሻፍ እንትነሽ ወይ ብያታለሁ። በጣም ነው የምትሰራው፣ በጣም ነው የምትችለው። አተ ድግስ ምናምን ሲሆን እዛ ቤተሰቦቿ ሰላጣ ስሪልን ነው የሚሏት። በጣም ነው የምትችለው ሰላጣ። ይሄ ጎረድ ሰላጣ፣ ይሄ ተቡላ፣ የተለያዩ ነገሮች ነው የምትችለው። የሚገርማችሁ በጣም በነገራችን ላይ በጣም አደንቃታለሁ። ባለሙያ ሴት ናት የኔ ሴትዮ። ምክንያቱም ያው እውነትን መናገር ኃጢአት አይደለምና በቃ ጀግና ናት፣ ጎበዝ ናት ስለምግብ። እኔ ያው እንትን አላስተዋልም እንጂ እዚህ ቤት እውነት ለመናገር ሙያ ለመማር በቃ የተለያየ የአፍሪካ ምግብ ትሰራለች፣ የቻይና ምግብ ትሰራለች፣ የፈረንሳ የማትሰራው ምግብ የላትም እውነት ለመናገር። እና እንደውም እኔ አንዳንድ ጊዜ ለማያውቁቶች ያው ልቅረጽ እላለሁ፣ ግን ስለማይመቸኝ ልጆች ህጻናት ስላሉ ከዛም ስለምል ጫጫታም ስላለ ለዛ ብዬ ነውና ቪዲዮ ጥሬት ኃይልም ብዬ ስለማስብ ነው። እና ያው እንግዲህ እና እንደገና ደግሞ ወይም ምግብ ከበላችሁ በነገራችን ላይ ምግብ ስትበሉ ማታ ባጠግቡ አሪፍ ነው። ከዛ ደግሞ ልክ በልታችሁ ማለት ነው ማርያም እኔ ያየሁትን ነገር ነው የምነግራችሁ፣ እግዚአብሔር ነው የምላችሁና ለምን ወፈርኩ ለምን እንትን ብላችሁ እንትን ከምትሉ ልክ ያው ማታ አብዛኞቻችን እራት በልተን ወደው ነው የምንተኛ። አብዛኞቻችን አንዳንዶቹ ያው ሌሊት እናረፍዳለን። ምሳሌ እኔ ሌሊት አልተኛም። ሌሊት 10 ሰዓት ነው ከሰገዱ በኋላ የምተኛ። እንደዛ ነው ቀን ነው የምንነሳው። ግን አብዛኞቻችሁ እህቶቼ በልታችሁ ወደ የምተኙ ከሆነ ጠግብ ብላችሁ የምትበሉ ከሆነ በእርግጥ ያው ስራ ስለምትወሉ እንትን ግዴታ ነው መመገብ አለ፣ ምግብ ያስፈልጋል። በጣም ለሚሰራ ስራ ለሚበዛበት ሰው ማለት ነውና ድክምከም ብላችሁ ስለምትበሉ ብሊት ብላችሁ በዛው ሽብልል የምትሉ ሳይሆን የምትሉ አላችሁ። እንደዛ የምትሉ ካላችሁ ወጭ ምን መሰለ ሰላጣ ተመገቡ። አብዛኛው ሰላጣ ብትመገቡ አሪፍ ነው። ከዛ ደግሞ ምን ታረጋላችሁ መሰላችሁ? ሎሚ፣ ማርያምን ሎሚ ይሄ ለሰላጣ ያዘጋጀችው ሎሚ ነው ሰትዬና ሎሚ ግማሽ ወይም እና ውዶችዬ መዳምዬው ጠራችኝ እጅ ነው እና ውዶችዬው እንግዲህ እኔ የምመክራችሁ ምግብ ከበላችሁ በኋላ ሎሚ እና ናና አድርጋችሁ ጠጡ። አንዳንድ በትንሽ ብርጭቆ ደግሞ ጨንጓራችን እንዳይነካችሁ ማለት ነው። እና ውዶችዬ እንግዲህ ያው አልተመቸኝም፣ ያው ቪዲዮ እየተቆራረጠ ማለት ነው። ያው ድግስ አለን ዛሬ የቤታችን ማለት ነው። እና በተለይ እንግዲህ ውዶችዬ እንደዚህ አይነት ምግብ ሮዝ ምናምን የተለያዩ ነገሮች በልታችሁ የምተኙ ያው ናናና ሎሚ ጠጥታችሁ ማርያምን ጧት ስትነሱ ሆዳችሁ ባዶ ነው። ግን አብዛኛው ግን ጧት ስትነሱ ግን ማታ በልታችሁ በተለይ ስትተኙ ያው እንዳለ ነው የሚቀመጠው ወዳችን ላይ ባትና ቢሆን ቦርጭም ይሆናልና ያው ሎሚ ደግሞ አሲድም ትንሽ ስላለው የተለያዩ ነገሮችን የማጽዳት ባህሪ ስላለው ሳይበዛ ጨንጓራችን በማይነካ መልኩ ብትጠቀሙት ደስ ይላል። ናና እያረጋችሁ ደግሞ ከፊፍ እያረጋችሁ ነው፣ በጣም እንዳታበዙት።
ያው ጨንጓራ ያለባችሁ ደግሞ በስሱ ወይም በአንድ ቀን ዛሬ ጠጥታችሁ ነገ ባጠጡ አሪፍ ነው። እኔ እውነት ለመናገር በጣም ነው ደስ ያለኝ። እንደው ዝም ብዬ በራሴ ነው የፈተንኩት እና ሴትዮን አስታርግ ያየሁት እና ደግሞ ሴትዮን የምጨምርበት ነገር አለው እሱን ጠጣለች እና በጣም ነው በቃ ጧት የለም ስታዩት ባሪያዎች እና ቀን መብላት ቀን ምሳችሁን ግጥም አድርጋችሁ በልታችሁ እራታችሁን ቀነሳ አድርጉ። ጧትም በቁርሳችሁን በደንብ ብሉ። ማታ ደግሞ በጣም ያው ስራ ከበዛ ያው ግዴታ ነው መብላት ጉልበት ስለሚሆን፣ ነገር ግን ደግሞ ለሆዳችሁ ብትን የሚያደርግላችሁ ሎሚ ጠጡ እላለሁ ውዶችዬ። እንግዲህ በሌላ ቪዲዮ እስከመጣላችሁ ደህና ሆኖልኝ። ኧረ አበረታቱኝማ ውዶችዬ። ኧረ እንደው ቁጭ አልኩ እኮ እውነት አንዳንድ ቪዲዮዎች ሀሳቦች አሉ ለመልቀቅ፣ ግን ያው ስራም ስለሚያዘብኝ እኔም ድክም እያለኝ ስለምተኛው የፊቴ ለካሜራ አይሆንም እያልኩ ነው የምተኛው ውዶችዬ። በሌላ ቪዲዮ እስከመጣ ተስፋ አለኝ። ሰላማችሁ በዘትልኝ። ሰብስክራይብ አድርጉኝ ውዶችዬ።